بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው أكثر الناس لا يهتم بنفسه ብዙ ሰው ለነፍሱ አይጨነቅም ለመልኩ ይጨነቃል ለአለባበሱና ለመልኩ ይጨነቃል ምናልባትም አንዳንዴ ዲናዊ በሆኑ ጉዳዮች ላይ ብቻ አተኩሮ ነፍሱን ግን ይዘነጋታል አላህ Subhanahu Wa Ta'ala ምን ይላል አንቺ የረካሽው ነፍስ ሆይ ወዳጅ ተወዳጅ ሆነሽ ወደ ጌታሽ ተመለሽ የነፍስ ጉዳይ ቀላል አይደለም ለዚህም አላህ Subhanahu Wa Ta'ala በነፍስ ሲምልም እንዲህ ይላል በፀሐይና በብርሃኗ እምላለሁ በጨረቃም በተከተላት ጊዜ እያለ በብዙ ከማለ በኋላ በነፍስም ባስተካከላት አላህ በነፍስ ምሏል በነፍስም ባስተካከላትም አመጿንና ፍርሃቷንም ባሳወቃት አምላክ እምላለሁ ሁሉም ሰው ነፍሱ አመጽንና ጽድቅን ታውቃለች ከዚያም ምን አለ ነፍሱን ከኃጢአት ያጠራት ሰው በእርግጥም ድልን ተቀዳጀ ከላይ የተጠቀሱት መሐላዎች ሁሉ ለዚህ ጉዳይ ነበር እንግዲህ አላህ Subhanahu Wa Ta'ala በተከታታይ መልኩ ምሎ ነፍሱን ከኃጢአት ያጠራት ሰው በእርግጥም ድልን ተቀዳጀ አለ ራሱን አጠራ ነፍሱን በአግባቡ ተንከባከበ ችግራችን አንዳንዴ ለውጫዊ መልካችን ተጨንቀን ነፍሳችንን እንዘነጋታለን ከቀልብ የመነጩ ስራዎች ደግሞ ወሳኝነት አላቸው በሸሪዓችን አንዳንዴ ድብቅ ስራዎች ስንት ሰዎች አሉ ኹሹዕ ያላቸው በማስመሰል የሚሰግዱ እንባ ሲያነቡ ስታያቸው ከኹሹዕ የመነጨ ይመስላል ቀልቡን ከፍተህ ብታየው ግን ምናልባት በዱንያ ሲዋልል ልታየው ትችላለህ ምናልባትም ምን እየቀራ እንደሆነ ራሱ የማያውቅም ሊሆን ይችላል አልቃሻ መስሎ ቢታይም ምናልባትም ከሁሉም ሰዎች ለኹሹዕ የራቀም ሊሆን ይችላል ችግር ነው ለዚህም ነው አላህ Subhanahu Wa Ta'ala አንዳንድ ነፍሶች ወደ መጥፎ የሚያዟሉ ያለው እንዴት አድርገን ነው ነፍሳችንን ስርዓት አሲዘን የተረጋጋች ነፍስ ልናደርጋት የምንችለው አንዳንድ ጊዜ የተለያዩ ደረጃዎችን ልታሳልፍ ትችላለች ራሷን እስከ መውቀስም ሊሆን ይችላል የተረጋጋችዋ ነፍስም ብትሆን አንዳንዴ ራሷን ትወቅሳለች ምክንያቱም ሁሉም የሰው ልጅ ተሳሳች ነውና ከጥፋት ንጹህ የሆነችን ነፍስ የያዘ አንድም ሰው የለም ሁሉም ሰው ተሳሳች ነው አጥፊ ነው ለዚህም ራሱን ይወቅሳል ይጸጸታል ነገር ግን ነፍሷ አንዴ ከወጣች በመሬት ላይ ካለው ሁሉ ይበልጥ የገማች ሆና ልትወጣ ትችላለች ሰውየው በሕይወት እያለ አሉ የተባሉ ጥሩ ሽቶችን ተጠቃሚ የነበረ እንኳን ቢሆን አመፀኛ የነበረ በመሆኑ ነፍሱ ስትወጣ ከምንም በላይ የገማች ነፍስ ሆና ትወጣለች በተቃራኒው አንዳንድ ሰው ስታዩ ድህነት ያጎሳቆለው የተቀዳደደ ልብስ የሚለብስ መጥፎ ጠረን ያለው ሲሆን በመሞቻው ቀን ግን ነፍሱ ስትወጣ በመሬት ላይ ካለው ሁሉ ማራኪ ጠረን ያላት ሆና ትወጣለች ልዩነቱ ምንድነው ካላችሁ የነፍስ ልዩነት ነው መልሱ አንደኛዋ ጠራች ሌላኛዋ ደግሞ ረከሰች انظر الى بعض الصالحين كيف ربى نفسه ووصل የአንዳንድ ደግ ሰዎችን ታሪክ ተመልከቱ እንዴት ከፍ ወዳለ ደረጃ የደረሱበትን ትግል ስሙ ብሽር አልሐፊ ስለተባለ ግለሰብ ሰምታችኋል ከደጋግ ሰዎች አንዱ ነበር የሆነ ጊዜ ዘንጊ በነበረበት ወቅት በመንገድ ላይ እየተጓዘ የአላህ ስም የተጻፈበት ብጣሽ ወረቀት መሬት ላይ ተጥሎ አገኘ ከዚያም ብድግ በማድረግ የነበረበትን አፈር ጠርጎ ወደ ቤቱ ይዞ በመሄድ ጥሩ ጠረን ያለው ሽቶ ቀባው ከዚያም ሌሊት በህልሙ አላህ Subhanahu Wa Ta'ala ምን ይለዋል ስማችንን በጥሩ ጠረን እንዳሳመርከው ያንተን ስምም በአዱንያ ላይ እናሳምረዋለን አለው ሰውየው ደንግጦ ተነሳ ምን እየሆነ ነው ያለው አለ እኔ ዘንጊና አመፀኛ ሰው ነኝ አለ ከዚያም በሱ ዘመን አሉ ከሚባሉ ቀዳሚ ደጋግ ሰዎች መሃል
አንዱ ሆነ። ኢማም አሕመድ ብኑ ሐንበል እንኳን ከሰውየው ስብዕና በጣም ይገረሙ ነበር። ቤተሰባቸውም ጭምር በኢማን የተሞሉ ነበሩ። ከዚያም ከዓመታት በኋላ ሁለቱ ደጋግ ሰዎች ሞቱና አንድ ዓሊም ኢማም አሕመድን በህልሙ አያቸውና እንዴት ሆንክ ብለው ጠየቋቸው። ኢማም አሕመድም አላህ ማረኝ ጀነትም አስገባኝ አሏቸው። ቢሽርስ እንዴት ሆነ ብለው ጠየቋቸው። እሱማ ምንኛ ታደለ አሉ። አላህ ዘንድ ነው ያለው። በአዱንያ ያልበላኸው አሁን ብላ፣ በአዱንያ ያልጠጣኸው አሁን ጠጣ ይባላል አሉ። ኢማም አሕመድ ናቸው እንግዲህ የሚቀኑበት። ጥሩ ሽቶ መቀባትና ማራኪ ጠረን እንዲኖረን ማድረግ በዲናችን ተወዳጅ ነው። ይህን እናቃለን። ነቢዩም ዓለይሂ ሰላቱ ወሰላም ዱንያችሁ ውስጥ ካለው ሽቶና ሴቶችን እወዳለሁ ብለዋል። ጥሩ ልብስ ብንለብስ መልካም ጠረን ቢኖረን ምንም ችግር የለው። ዲናችንም የሚያዘን እሱን ነው። ቢሆንም ግን ከውጫዊ ውበታችን ይልቅ ለውስጣዊ ጠረናችን እንጨነቅ። መልካም ይሁን፣ ማራኪ ጠረን ይኑረው። ነገር ግን ችግሩ አንዳንዱ በመልካምነት ያስመስላል፣ ሱናን ተከታይ መስሎ ይቀርባል። አሰጋገዱም አወራረዱም لكنه نسي أنه لن يفلح إنسان ነገር ግን የቂያማ ቀን ወደ አላህ በንጹህ ልብ የመጣ ሰው ሲቀር ማንም ነጃ እንደማይወጣ ዘንግቶታል። ወላጆቹን ያመጣል፣ ዝምድናን ይቆርጣል፣ በምላሱ ይዋሻል። አንዳንዴም ብቻውን ሲገለል ክልከላዎቹን ይፈጽማል። አይኑን ግራ ቀኝ ያወራጫል። ገንዘብ አደራ ብለህ ከሰጠኸው አደራውን አይጠብቅም። ቃሉን አፍራሽ፣ ጥልን መራጭ። ይህ ግለሰብ ብቻውን ሲሆን ኸይር ሥራ ትዝ የማይለው፣ ሰው ፊት ሲሆን ግን አሳምሮ መልካምን የሚሠራ። ይህ ኢኽላሱ ያጠራጥራል። በእርግጥ ሰው ልጅ ያጠፋል፣ ይሳሳታል። አንዳንዴም በድብቅ ኃጢአት ሊፈጸም ይችላል። ነገር ግን ሁሌ ገለል እስኪል ጠብቆ ወንጀልን አዘውትሮ መፈጸም፣ ይህ ነው አደገኝነቱ። ሱፊያን አተውሪይን ተመልከቱ። ይህ ታላቅ ዓሊም፣ ይህ ታታሪ ዓቢድ ማንም እንዳያውቅባቸው በማለት መቃብር ቦታ ሲሄዱ ፊታቸውን ይሸፍኑ ነበር ይላል አንዱ። እሳቸው መሆናቸውን ግን እናውቃለን። ከዚያም እዚያው ሆነው ያለቅሳሉ ይላል። መቃብር መዘየር አኺራን ታስታውሳለችና። ምንኛ የጠሩ ቀልቦች ነበሩ። እንዲህ አይነት ልቦችን ነው የሚያስፈልገን አሁን ላይ። ውጩን ብቻ የሚያሳምር ሰው አይደለም የምንፈልገው፣ ውስጡንም ጭምር የሱናን ፈለግ የተከተለ ነው የምንፈልገው። ነቢዩ ዓለይሂ ሰላቱ ወሰላም እንዴት ነበሩ? ሱሐቦቻቸው እንዴት ነበሩ ብለን መጠየቅ አለብን። የሱፊያን አተውሪይን ታሪክ ልቀጥልላችሁ። ከደጋጎቹ አንድ ሰው ሱፊያን አተውሪይ ዘንድ ሄድና በቤታቸው በረንዳ ላይ ቁጭ ብለው አንዲት የቁርአን አንቀጽ እየደጋገሙ በመቅራት ያለቅሱ ነበር አለ። የጠራች ቀልብ ተመልከቱ፣ የጸዳው መንፈስ ተመልከቱ። አንቀጹ ምን ነበር? ወይም እኛ ሚስጥራቸውንና ውይይታቸውን የማንሰማ መሆናችንን ያስባሉን? አይደለም፣ መልእክተኞቻችንም እነርሱ ዘንድ ይጽፋሉ የምትለውን አንቀጽ እያለቀሱ ይደጋግሟታል። ከዚያም እውነት ነው ጌታዬ፣ እውነት ነው ይላሉ። የጠራች ቀልብ ተመልከቱ፣ የጸዳው መንፈስ ተመልከቱ። የጠራች ነፍስ በሙስሊሞች ላይ ምንም አይነት የጥላቻና የማጭበርበር ሸክምን ያልተሸከመች ናት። በሙስሊም ወንድሙ ላይ ጥሩን እንጂ መጥፎ ጥርጣሬን የማያሳድር፣ መጥፎ እንኳን ቢናገር አይ እንዲህ ለማለት ፈልጎ ይሆናል ብሎ በመልካም የሚጠረጥር። ለምን? ምክንያቱም ንጹሕ ነፍስን ይዘዋልና። በሽተኛው ቀልብ ግን አላህ ይጠብቀንና የሰውን ክፍተት እንደተከታተለ ነው። ግድፈቶችን ይፈልጋል። ቀለል ያለ ንግግር እንኳን ብትናገር በያዘው መጥፎ ጥርጣሬ ተንኮል ያስባል። የታመሙ ቀልቦች እንዲህ ናቸው። በተቃራኒው በኢማን የተሞሉ ቀልቦች ግን በቁርአን እንደተገለጸው እንዲህ ናቸው። እነዚያም ከበኋላቸው የመጡት ከሙሃጅሮችና ከአንሷሮች ከሰሓቦች በኋላ የመጡት ማለት ነው።
አላህ ስለነሱ ምን ይላል? እነዚያም ከበኋላቸው የመጡት ጌታችን ሆይ ለኛም ለነዚያም ለራሱም ለወንድሞቹም በሐሳብ ቢለያይም ዱዓ ያደርግላቸዋል። ጌታችን ሆይ ለኛም ለነዚያም በእምነት ለቀደሙን ወንድሞቻችን ምህረት አድርግ። የጠራች ቀልብ የጸዳች መንፈስ ተመልከቱ። በልቦቻችንም ውስጥ ለነዚያ ላመኑት ሰዎች ጥላቻን አታድርግ። ጌታችን ሆይ አንተ ርኅሩህ አዛኝ ነህና ይላሉ። ተመልከቱ፣ በልቦቻችን ውስጥ ለነዚያ ላመኑት ሰዎች ጥላቻን አታድርግ ይላሉ። የጠራች ቀልብ ማለት እንዲህ ነው። ይህንኑ ነው የምንፈልገው በአሁኑ ጊዜ። አስመሳይ ሰዎችን አንፈልግም። ምላሱን አሳምሮ ዳዕዋ እያደረገ ዓሊም ተብየው ምናልባትም በመንደሩ የሱን ያክል ቀጥ ያለ ሰው የለም ብሎ እስኪያስብም ሊደርስ ይችላል። ቀልቡ ግን በምቀኝነትና በጥላቻ ታውሯል። እዝነት በሙስሊሞች መካከል ተናፍቋል። በአሁኑ ዘመን ሙእሚን ማን እንደሆነ ታውቃለህ? ነቢዩ ዓለይሂ ሰላቱ ወሰላም ስለ ሙእሚን ምልክቶች እንዲህ ሲሉ ተናግረዋል። ሙእሚን ወዳጅና ተወዳጅ ሰው ነው። በሰዎች ዘንድ ቶሎ እማይላመድና እማይለምድ ሰው መልካም ነገር የለውም። ደንዳና የሆነ ቀልብና ነፍስ ያለው ኸይር ነገር የለውም። ሙእሚን ገና ፊቱ ሲታይ ፈካ ብሎ ተመልካችን የሚያስደስት ነው። አላህ ዘንድ ተወዳጅ ከሆኑ ተግባራት በሰዎች ቀልብ ዘንድ የምታሰርጸው ደስታ ነው። ሙእሚን እንዲህ ነው። ወዳጄ ራስህን ፈትሽ፣ አስብ፣ ደጋጎቹን ተመልከት። ማሊክ ብኑ ዲናር ረሒመሁላህ የማሊክ ኢብኑ ዲናር ተውበት ያደረገበትን ታሪክ ታውቃላችሁ? የሆነ ጊዜ ከዒሻ ሰላት በኋላ ጉንጫቸውን እጃቸው ላይ አስደግፈው በሐሳብ ባህር ውስጥ ሰምጠው ሳለ ሰዎች አዩዋቸው። በኃይለኛው ያነቡ ነበር። የፈጅር አዛን ብሎ ለሰላት ወደ መስጂድ ሲሄዱ እዛው ቦታ ላይ አሁንም ተክዘው እንደተቀመጡ ነበር ማሊክ ኢብኑ ዲናር። ከዚያም አንተ የዓብድላህ አባት ሆይ በዚያ ሁኔታ ላይ ነህ እስካሁን ከዒሻ ሰላት እስከ ፈጅር ሰላት ብለው ጠየቋቸው። አዎን አሏቸው። እሳቸው የዛን ያክል መቆየታቸውን ልብ አላሉ ነበር። ከዚያም ምን እያሰብክ ነበር አሉት። እሳቸው ከአላህ ፊት ሰዎች ሲቀርቡ ያለውን ሁኔታ ምን ሊመስል እንደሚችል እያስተነተንኩ ነበር አሉ። አጂብ! ከዒሻ ሰላት እስከ ፈጅር ሰላት ድረስ የጠሩ ቀልቦች ሥራ ማለት ይህ ነው። የደረሱበት የከፍታ ደረጃ በሥራ ብዛት እንዳይመስልህ አይደለም፣ ቀልብ ውስጥ በሰረጸ ነገር ነው እንጂ ከፍ ያሉት። አቡበክር ስዲቅ በሥራ ከሌሎች ይበልጣሉ ብለህ አታስብ። ምናልባት በአንዳንድ ሥራዎች ሌሎች የሚበልጧቸው ሊኖሩ ይችላሉ። ነገር ግን አቡበክር የኡማው መልካሙ ሰው ናቸው። ለምን? በቀልባቸው ሰርጾ የቀረ ነገር ስለነበር ነው። ከዚያም እውነተኛ ተግባር አስከትለው በደረጃ ከፋሉ። እንዲህ አይነት ሰዎችን ነው የምንፈልገው፣ ለሙእሚኖች መተናነስን ተላብሰው የሚቀርቡ። ስለ በክር ዓብድላህ አልሙዘኒ ሰምተሃል? በክር ከደጋግ ታቢዕዮች አንዱ ነበሩ። የሆነ ጊዜ ዓረፋ ላይ ቆመው ነበር። በርካታ ሕዝብም ቆሞ ነበር። ዱዓ የሚያደርግ የሚያለቅስ፣ የውስጡን የሚተነፍስ፣ ሁሉም ኹሹዕ ላይና አላህ እፊት ራሱን ዝቅ የማድረግ ተግባር ላይ ተጠምዶ ነበር። በክር ደግሞ በዘመኑ ዓቢድ ከሚባሉ ሰዎች መካከል ነበር። ምን እንዳለ ታውቃለህ? ላኢላሃ ኢላላህ፣ እኔ ከሰዎቹ መሃል ባልገኝ ኖሮ አላህ ምህረቱን ለግሷቸዋል ብዬ እል ነበር አሉ። አጂብ! መተናነስን ተመልከቱ፣ ንጹሕ ነፍስን ተመልከቱ። የፈለገ ያህል አላህን ቢገዛ ራሱን ግን ዝቅ ያደርጋል። ራሳችሁን ከፍ አታድርጉ። ፈሪሃ አላህ ማን እንደሆነ አላህ ብቻ ነው የሚያውቀው። እኔ ሰግዳለሁ፣ 5 ጊዜም ሐጅ አድርጌያለሁ፣ 20 ጊዜም ዑምራ አድርጌያለሁ ብለህ በሥራህ አትተማመን። አላህ ስብሓንሁ ወተዓላ ከሥራህ አንዱን እንኳን መቀበሉን እርግጠኛ መሆን ትችላለህ? በፍጹም። ዓሊ ብኑ አቢ ጣልብ ምን ይላሉ?
አላህ ስብሓንሁ ወተዓላ ከሥራዎቼ አንዱን እንደተቀበለኝ ባረጋግጥ ሞቴን በተመኘው ነበር አሉ። هذا زين العابدين በሌላ በኩል ደግሞ ዘይኑል ዓቢዲን አሉ። ለምን ዘይኑል ዓቢዲን እንደተሰየሙ ታውቃለህ? ትክክለኛ ስማቸው ማን ነው? ዓሊ ኢብኑል ሑሰይን ኢብኑ ዓሊ ኢብኑ አቢ ጣሊብ ናቸው። ምንኛ ያማረ ስም ነው። አባታቸው ማን ናቸው? የጀነት ወጣቶች አለቃ ሸሂዱ አልሑሰይን። አያታቸው ደግሞ ማን ናቸው? ነቢያችንና አላህ የወደዷቸው ዓሊ ኢብኑ አቢ ጣሊብ ናቸው። ዓሊ ኢብኑል ሑሰይን ኢብኑ ዓሊ ኢብኑ አቢ ጣሊብ ከታቢዕዮች በላጭ ዓቢድ ይባሉ ነበር። አላህ ይዘንላቸውና ውዱእ ካደረጉ ፊታቸው ወደ ቢጫነት ይለወጥ ነበር። እኛ ግን ከሰላት በፊት እንስቃለን። እሳቸው ፊታቸው ወደ ቢጫነት ይቀየር ነበር። ለምን ተብለው ሲጠየቁ እማም ፊት ልቆም እንደሆነ አታውቁምን ብለው ይመልሱ ነበር። እነዚያም የሚሰጡትን ነገር እነርሱ ወደ ጌታቸው ተመላሾች መሆናቸውን ልቦቻቸው የሚፈሩ ሆነው የሚሰጡት። ዓኢሻ ረዲየላሁ ዐንሃ በዚህች አንቀጽ ያለችዋን ልቦቻቸው የሚፈሩ የምትለዋን ስትሰማ ምናልባት ዝሙት በመፈጸማቸው ወይም አስካሪ መጠጥ በመጠጣታቸው ነው የሚፈሩት ብላ አስባ ነበር። ከዚያም አንቱ የአላህ መልእክተኛ፣ እነኚህ ዝሙተኞች፣ ጠጪዎች፣ ትላልቅ ወንጀል ፈጻሚዎች ሆነው ከዚያም አላህ መገናኘት የሚፈሩት ናቸውን ብላ ስትጠይቃቸው አይደለም አንቺ ዓኢሻ፣ እነኚህማ ሶላታቸውን ሰጋጆች፣ ሰደቃ ሰጪዎች፣ ጿሚዎች ሲሆኑ አላህ ሥራቸው ውድቅ እንዳያደርግባቸው የሚሰጉት ናቸው አሏት። ያ አላህ፣ እነኛ የጠሩ ቀልቦች የሰሩት መልካም ሥራ ምን ቢበዛም ለአላህ መተናነስን መለያቸው የሆነ ያ አላህ። ዘይኑል ዓቢዲን ሐጅ ከማድረጋቸው በፊት ለበይክ አላሁመ ለበይክ በል አሉት። ዝም አሉ። ባልደረቦቹ ለበይክ በል አሉት። አሁንም ዝም አሉ። አላህ ይዘንልህና ለበይክ በል አሉት። እፈራለሁ አላቸው። ከምንድን ነው የምትፈራው አሉት። ለበይክ ብዬ ስመጣ አንተ ሥራህ ተቀባይነት የለውም ተመለስ እንዳልባል እፈራለሁኝ አሉ። በጣም ከባድ ነው ስሜቱ። በተቃራኒው ደግሞ ከባባድ ወንጀሎች እየፈጸሙ ጀነተል ፊርደውስን የሚመኙ አሉ። ከባድ ነው ወላሂ። ሰላቶች እያሳለፈ ተቀባይነትን አገኛለሁ ብሎ የሚተማመንም አለ። ያ ትውልድ ግን የዒባዳ አምልኮት እየፈጸሙ በጣም ይፈራሉ። ያ አላህ። ከዚያም ዘይኑል ዓቢዲን ለበይክ አሉና ራሳቸውን ስተው ወደቁ። እነዚያም እነርሱ ከጌታቸው ቅጣት ፈሪዎች የሆኑት ይህ ለአምልኮ ተግባራት ባለቤቶች ነው። የጌታቸው ቅጣት መምጣቱ የማያስተማምን ነውና ወዳጄ፣ ነፍስን በመልካም ተግባር ላይ አለማምዳት። ነፍስ እንደ ሕፃን ልጅ ነች ይላሉ የስነ ልቦና ባለሙያዎች። ልጅ ከዘነጋኸው ጡት መጥባቱን ይቀጥላል። ጡት እንዲጥል ከረዳኸው ይጥላል። ነፍስ እንደዚህ ናት። ነፍስ በሰላት ላይ ካለማመድካት ትሰግዳለች። ዘፈንም ካለማመድካት ትዘፍናለች። ቁርአንን ካስወደድካት ትወዳለች። ፊልም፣ ሲኒማ፣ ጾታዊ ፊልሞችን ካለማመድካት ትለምዳለች። ይህች ናት ነፍስ። አመፅዋንና ፍርሃቷንም ባሳወቃት አምላክ እምላለሁ። ከኀጢአት ያጠራት ሰው ፍላጎቱን በእርግጥ አገኘ። በኀጢአት የሸፈናትም ሰው በእውነት አፈረ። ዑመር ኢብኑ ዓብዱልዓዚዝን ታውቁታላችሁ አይደል? ታሪኩ በጣም ይገርማል። የዑመር ኢብኑ ዓብዱልዓዚዝ ታሪክ በቲቪ ቢቀርብ በርካታ ሰዎች በሰለሙ ነበር ብዬ አስባለሁ። እርሱ ዘሩ ከዑመር ኢብኑል ኸጣብ ዘር ይመዘዛል። ዑመር ኢብኑ ዓብዱልዓዚዝ 8ኛው ኸሊፋ ነበሩ። በዘመኑ ሰፊ ግዛት ያላትን ሀገር ያስተዳድራሉ። አንድ ቀን ፋጢማ ቢንት ዓብዱልመሊክ ወደምትባል ሚስታቸው ይገቡና አንድ ድርሃም ካላት ይጠይቋታል። ከዚያም እቤት ውስጥ ካለ ብላ ፈትሻ አጣች።
የለኝም አለቻቸውና ለምን እንደፈለጉት ጠየቀቻቸው። ከዚያም አሚሩ ወይን መብላት አምሮኝ ነው ዲርሃሙን የጠየቅኩሽ አሏት። ከዚያም የምእመናን መሪ ሆነው ለወይን መግዣ የሚሆን 1 ዲርሃም አጣህ አለቻቸው። ከዚያም ይህ ማጣቴ እኮ ጀሃነም ውስጥ ካለው ሰንሰለት ከመጋፈጥ በእጅጉ ይቀላል አሏት። አጂብ! አየህ እንዴት ዑመር ኢብኑ ዓብዱልዓዚዝ ነፍሳቸውን እንዳነጿት። አንድ ቀን በቤታቸው ውስጥ የነበረው አገልጋይ ለዑመር ኢብኑ ዓብዱልዓዚዝ ሚስት እንዲህ ብሎ አላት፣ በዚህ ቤት ሁሌ የሚሰራው የምስር ምግብ እኮ ሰለቸን። በየቀኑ እኛ ሰራተኞች የምንበላው ምስር ሰለቸን፣ አዲስ ምግብ ፈለግን አላት። ከዚያም እንዲህ ብላ መለሰችለት፣ ይህ እኮ የአንተ ምግብ ብቻ አይደለም የምእመናኑ መሪም ጭምር ምግብ ነው አለችው። አጂብ! አይኖችህንም ከነርሱ ከሰዎቹ ክፍሎችን በእርሱ ልንፈትናቸው ወዳጣቀምንበት ወደ ቅርቢቱ ሕይወት ጌጦች አትዘርጋ። የጌታህ ሲሳይም በጣም በላጭ ዘውታሪም ነው። አንዳንዱ ሰው ከቤቱ ቁጭ እንዳለ ሁሉ ነገር ቀርቦለት እንዲመገብ ይፈልጋል። ይህ የስልቹ ሰዎች አስተሳሰብ ነው። ዑመር ኢብኑ ዓብዱልዓዚዝ ከጠዋት እስከ ማታ ይሰሩ ነበር። ለረፍት ብሎ የመደቡት ቀን አልነበራቸው። ኡማውን ለማገልገል ይተጉ ነበር። እንዲህም ሆኖ ግን ከሚያስፈልጋቸው በላይ አይወስዱም ነበር። አቡበክርም ነጋዴ ነበሩ። ዑመርም ዑስማንም ነጋዴዎች ነበሩ። ዓልይም ከላባቸውን ጥብጣቤ ነበር የሚያገኙት፣ የአላህ ነቢያቶችም ጭምር። ለምሳሌ ዳውድ ዓለይሂ ሰላም፣ ሱለይማንም ዓለይሂ ሰላም ደረት ላይ የሚደረገው የጦር መከላከያ በሚስማር እየመቱ ይሰሩ ነበር። ከዚያም ለሽያጭ ያቀርቡታል። ዳውድ ዓለይሂ ሰላም ይሸጡ ነበር። አዎን ይሸጡ ነበር። ቀን ቀን ሥራ ላይ፣ ማታ ማታ ደግሞ ዒባዳ ላይ ነበር የሚያሳልፉት። አላህን በመገዛት ላይ ተኮትኩታ ያደገች ነፍስ የት አለች አሁን? እንዲህ አይነት ኢማናዊ እንቅስቃሴዎች ያስፈልጉናል። በአሁኑ ወቅት በተለይ እኛ በምዕራቡ ዓለም የምንኖረው ቁሳዊ ፍላጎት የተሞላበት ነው። የምዕራቡ ዓለም ኑሮ መንፈሳዊ መቀማመጥ ያስፈልገናል። ሌሊት መነሳት ያስፈልገናል። ለአፍጥር መገባበዝ ያስፈልጋል። ሰኞና ሐሙስ እየጾሙ አንድ ቀን አንዱ ያስፈጥራል፣ ሌላኛው ቀን ደግሞ ሌላው ሰው። በእንዲህ አይነት መልካም ተግባራት መበረታታት አለብን። በእነዚህ አይነት ሀገሮች በዚክር በጾም በመታዘዝ ልንጠመድ ይገባል። የጀነት ጨፌዎች የት አሉ? አያችሁ አይደል እዚህ ቦታ እንዴት እንዳማረብን። አሁን ለምን በየሳምንቱ በየሰፈሮቻችን አናደርገውም? ሙስሊሞችን በየመስጂዶቻችን እየሰበሰብን መላኢካዎችም አካበውን አላህን ለምን አናወሳም? ከዚያም ስንጨርስ በሉ ተነሱ ኃጢአቶቻችሁ ተምሮላችኋል እንባላለን በአላህ ፈቃድ። እነሱም እነዚያ ያመኑ ልቦቻቸውም አላህን በማውሳት የሚረኩ ናቸው። ንቁ! አላህን በማውሳት ልቦች ይረካሉ። ከሰኞ እስከ ጁምዓ ስራ 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 ያለምንም እረፍት። ሰው እኮ ይደክመዋል። ነፍስ እኮ ስልችት ይላታል። ኢማናዊ ክትባት ያስፈልጋታል። ቻርጅ ያስፈልጋታል። የነፍስ ምግብ ያስፈልጋል። የመንፈስ ምግብ ደግሞ ቁርአን ነው። ፍጹም ምእመናን እነዚያ አላህ በተወሳ ጊዜ ልቦቻቸው የሚፈሩት። ተመልከቱ፣ ኢማሙ አቡ ሐኒፋ አንድ ልጅ አላህን ፍሩ ሲላቸው ራሳቸውን ስተው ወደቁ። ሱፊያን አልተውሪይ ደግሞ በአኺራ ካስታወሷቸው ደም ይሸኑ ነበር። ማሊክ ኢብኑ ዲናር ደግሞ እሳቸው ባሉበት ቦታ አንድ ሰው ኢዛ ዙልዚለቲል አርዱ ዚልዛለሃ ሲቀራ ከሰሙ እንደ ሕፃን ልጅ ያለቅሱ ነበር። ፍጹም ምእመናን እነዚያ አላህ በተወሳ ጊዜ ልቦቻቸው የሚፈሩት፣ በእነሱም ላይ አንቀጾቻችን በተነበቡ ጊዜ እምነትን የሚጨምሩላቸው፣ በጌታቸውም ላይ ብቻ የሚመኩት ናቸው። አንድ ወቅት ሱፊያን አልተውሪይ መካ ሐረም ውስጥ ሳሉ የመግሪብ ሰላት ሰግደው እንዳበቁ
የናፊላ ሰላት እየሰገዱ ሳሉ ሱጁድ ወርደው ለረጅም ሰዓት ቆዩና ሰዎች እንዳሉት የኢሻ አዛን ሲል ነበር ቀና ያሉት። ያ አላህ ሱጁዳቸውን እያጣጣሙ ነበር። ምክንያቱም አንድ ባሪያ ወደ ጌታው ይበልጥ ቅርብ የሚሆነው ሱጁድ በወረደ ወቅት ስለሆነ። ስለዚህ በዚህች ወቅት ዱዓን አብዙ ወዳጆቼ። ሙእሚን እኮ እረፍትም ጥፍጥናም አያገኝም አላህን በመገዛት ካልሆን እንጂ። እነርሱ ተጸጻቺዎች፣ ተገዢዎች፣ አመስጋኞች፣ ጸዋሚዎች፣ አጎንባሾች፣ በግንባር ተደፊዎች፣ በበጎ ሥራ አዛዦች፣ ከክፉም ከልካዮች፣ የአላህንም ሕግጋት ጠባቂዎች ናቸው። ምእመናንንም አበሰር። የሆነ ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ለባልደረቦቻቸው ጠዋት ላይ እንዲህ ብለው ጠየቁ። ዛሬ ከናንተ መሃል ማን ነው የጾመው ሲሉ አቡበክር እኔ አሉ። ከዚያም ምስኪንን የመገበ ማን ነው ሲሉ አሁንም አቡበክር እኔ አሉ። ከዚያም ጀናዛን የሸኘ ማን ነው ሲሉ አሁንም አቡበክር እኔ አሉ። በሽተኛን የዘየረ ማን ነው ሲሉ አሁንም አቡበክር እኔ አሉ። ከዚያም ነቢዩ ዓለይሂ ሰላቱ ወሰላም አንድ ሙእሚን እነኚህ 4 ተግባራት በቀኑ አንድ ላይ ተግብሯቸው ከተገኘ ጀነት ይገባል አሉ። ለበጎ ሥራ ቀዳሚዎቹም ለገነት ቀዳሚዎች ናቸው። እነዚያ ባለሟሎቹ ናቸው። ዒባዳ ሱጁድና ሩኩዕ ብቻ ነው ብለህ አታስብ። የዒባዳ ጽንሰ ሐሳብ ሰፊ ነው። ፈገግታ ከዒባዳ ነው። ሰላምታ ዒባዳ ነው። ጎጂን ነገር ከመንገድ ላይ ዘወር ማድረግ ዒባዳ ነው። ለጎረቤትህ መልካም መሆን ዒባዳ ነው። ዑመር ኢብኑል ኸጣብ ምን ይላሉ? ኸሊፋው አቡበክር ከፈጅር በኋላ ወደማላውቀው ቦታ ሲሄድ አየሁት። ሁሌ ነበር የሚሄዱት። ከዚያም ተከተልኩትና የሆነ ቤት ሲገባ አየሁት። ይህ ቤት ከከተማው ትንሽ ራቅ ያለ ነበር። አቡበክር ይህን ቤት ሁሌ ከፈጅር በኋላ የሄዱበትና ትንሽ ቆይተው ይወጡ ነበር። አቡበክር ምን ነበር የሚሰሩት እዛ ቤት? ዑመርስ ለምን ነበር የሚከተሏቸው? ዑመር አቡበክርን በዒባዳ ሥራ ላይ ይሽቀዳደሙት ነበር። እኚህ ሁለቱ ታላላቅ ሰዎች በዒባዳ ይሽቀዳደማሉ። ከዚያም ዑመር በሩን ያንኳኳሉ። ለመግባት ፍቃድ ጠይቀው ገቡ። ከዚያም አንዲት ምስኪን መንቀሳቀስ የማትችል በዕድሜ የገፋች አሮጊት ሴት አገኙ። ሰላምታ አቀረቡላት። እሷም መለሰች። ከዚያም እናቴ ሆይ በአላህ እጠይቅሻለሁ፣ ይህ ሁሌ ከፈጅር በኋላ እየመጣ እቤት የሚገባው ሰው ምን ለማድረግ ነው ብለው ጠየቋት። ከዚያም አሮጊቷ እንዲህ ብላ መለሰች፣ በየቀኑ እየመጣ ቤታችንን ያጸዳል፣ ልብሳችንን ያጥባል፣ ምግባችንን ያበስላል አለች። ማን እንደሆነ ታውቂያለሽ ብለው ጠየቋት። ከዚያም ወላሂ አላውቅም አለች። ከዚያም ዑመር ተንበርክከው እያለቀሱ እንዲህ አሉ፣ ካንተ በኋላ ላለነው ሥራ አበዛህብን እኮ አንተ አቡበክር ሆይ። አቡበክር እንዲህ ነበር ነፍሱን ኮትኩቶ ያሳደጋት። ኸሊፋ ወይም መሪ ስለሆኑ ብቻ ራሳቸውን ከፍ አላደረጉም። ኸሊፋ ከመሆናቸው በፊት ላምና ፍየሎች ያላቸው ቤተሰብ ነበሩ። ሁሌ እየሄደ ያልብላቸው ነበር። ከዚያም ኸሊፋ ከሆኑ በኋላ በቃ አሁንማ ኸሊፋ ሆነዋል፣ እየመጣ አያልብልንም ሲሉ ሰምቶ በአላህ ይሆንብኝ አሁንም እየመጣው አልብላቸዋለሁ ብለው እየመጡ ያልቡላቸው ነበር። እንዲህ ነበሩ አቡበክር፣ የጠራች ነፍስ ባለቤት። በአሁኑ ሰዓት አንድ ሰው 2 ረክዓ ብቻ ሰግዶ የእሳቸው ከፍታ ላይ እንደደረሰ ሰው ራሱን የሚያስብ አለ። 2 የቁርአን አንቀጾች ስለ ሸመደደ ብቻ ዓሊም ነኝ ይላል። ሁሉም ሰው ራሱን ይመልከት፣ ነፍሱንም በአላህ ትዕዛዝ ላይ ኮትኩቶ ያሳድጋት። ሁሉም የአምልኮ ተግባራት ነፍስን ስርዓት የሚያስይዙ ናቸው። ለሰው መተናነስህ ነፍስህን ስርዓት ማስያዝ ነው። ሁሌም ራስህን ስታናግር ሁሉም ሙእሚኖች ካንተ የተሻሉ ናቸው ብለህ መሆን አለበት። አንዳንድ ደጋግ ሰዎች ገና ከቤት ሲወጡ ሁሉም ሙእሚን ሰው ከኔ ይሻላል ይሉ ነበር።
በእድሜ የሚበልጠውን ሰው እንዳየ ይህ ከኔ የበለጠ ኸይር በመስራቱ ከኔ ይሻላል ይላሉ። በእድሜ የሚያንሰውን ካየ ደግሞ ይህ ከኔ ያነሰ ኃጢአት በመስራቱ ከኔ ይሻላል ይሉ ነበር። ያ አላህ አላህ ስብሓንሁ ወተዓላ ቀልቦቻችንን እንዲያጸዳልን ነፍሶቻችንን እንዲያጠራልንና በሰማነው የምንጠቀም እንዲያደርገን እለምነዋለሁ። قل هذا القول وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.